ዩናይትድ ስቴትስ እና እስራኤል ከአንድ ወር በፊት በኢራን ላይ የቀሰቀሱት ጦርነት ባልተጠበቀ ሁኔታ ተወሳስቦ እየተካሄደ ይመስላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የማህበራዊ ሚዲያ ጽሑፎች ለአጭር ጊዜ ቢሆንም ግርግሩን እያባባሱና ዓለም አቀፍ ገበያዎችን እያናወጡ ይገኛሉ። የትራምፕ አስተያየት ብቻ ሳይሆን ታሪክም የዚህን ጦርነት አቅጣጫ እየቀያየረው ይመስላል። ግጭቱ ከተቀሰቀሰ ወዲህ ባለሙያዎች ጉዳዩን ለመረዳትና ወዴት ሊያመራ እንደሚችል ለመተንበይ እየሞከሩ ነው። ከነዚህ መካከል 3 ቁልፍ ታሪካዊ ጉዳዮች ጎልተው ይታያሉ። ስዊስ ቦይ በኢራን የሚደገፉት ሁቲዎች በእስራኤል ላይ የሚሳኤል ጥቃት መክፈታቸውን ተከትሎ በግጭቱ ውስጥ አዲስ ግንባር ተከፍቷል። ሁቲዎች በቀይ ባህር በኩል በተለይ ወደ ስዊስ ቦይ የሚያመሩ መርከቦችን የማጥቃት አቅም ስላላቸው በዓለም ኢኮኖሚ ላይ ተጨማሪ መስተጓጉል እንዳይፈጠር ስጋት ደቅኗል። ቡድኑ 30 በመቶ የሚሆነውን ዓለም አቀፍ ኮንቴይነር እና 15 በመቶ ገደማ የሚሆነውን የንግድ እንቅስቃሴ የሚተላለፍበትን ወሳኝ የውሃ መስመር መዝጋት ባይችል እንኳን አካባቢውን ሊያምስ ይችላል። ይህ ደግሞ ኢራን በሆርሙዝ ወሽመጥ የፈጠረችው መስተጓጎል ላይ ሲጨመርበት የዓለም የምጣኔ ሀብት ወደ ውስብስብ ቀውስ ውስጥ በመግባት ውጤቱ አስከፊ ሊሆን ይችላል። ተንታኞች የአሁኑን የመካከለኛው ምስራቅ ጦርነትን ለማስረዳት ከ70 ዓመታት በፊት የተከሰተውን የስዊዝ ቀውስን በምሳሌነት ይጠቅሳሉ። የግብፅ ፕሬዝዳንት የነበሩት ጋማል አብድል ናስር በአውሮፓውያኑ 1956 የስዊዝ ቦይን ተቆጣጠሩ። ፈረንሳይ፣ ብሪታንያና እስራኤል ይህንን ለመቀልበስ ያደረጉት ሙከራ ሳይሳካ ቀረ። ለትራምፕና ለአጋራቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ረገድ ታሪክ አሳሳቢ መልእክት ያስተላልፋል። ሁሉም በላይ ብሪታንያ የዓለም ሀያል ሆና የቆየችበት ጊዜ እንዳበቃ የሚያሳይ ነው። ከመጀመሪያው የዓለም ጦርነት ወዲህ በመካከለኛው ምስራቅ የነበራት የበላይነት መጨረሻ ነበር። ለዓለም አቀፍ ኢኮኖሚ ወሳኝ በሆኑት መስመሮች ላይ ቴህራንና ሁቲዎች እየተገበሯቸው ያሉት ስልቶች ከናስር አካሄድ ጋር ይመሳሰላሉ። የእንግሊዝና የፈረንሳይ ኃይሎች የስዊዝ ቦይ ሰሜናዊ ጫፍ ዳርቻ ሲደርሱ ናስር በደርዘን የሚቆጠሩ መርከቦችን በማስቀመጥ ቦዩን ዘግተው ከፋርስ ባህረ ሰላጤ የሚወጣውን ነዳጅ እንዳይጓጓዝ አቋርጠው ነበር ሲሉ የአሜሪካው ታሪክ ጸሐፊ አልፍሬድ ደብሊው ማኮይ ጠቁመዋል። የወቅቱ የአሜሪካ ፕሬዝዳንት ዲዋይት አይዘንዋር ከሶቪየት ጋር በገቡበት የቀዝቃዛው ጦርነት ወቅት የተፈጠረውን ይህንን ችግር ለመፍታት ጣልቃ በመግባት ብሪታንያና ፈረንሳይ እንዲወጡ አስገድዷቸው። በወቅቱ ብሪታንያ በተባበሩት መንግስታት ማዕቀብ ተጥሎባት ነበር። የገንዘቧ ዋጋም ሊያጋሽብ አፋፍ ላይ ደርሶ ነበር። ዓለም አቀፍ ሀያልነቷ ሊጠፋ እየተቃረበ ነበር ሲሉም ይናገራሉ። ነገር ግን የዚያን ወቅት የስዊዝ ቀውስ ከዛሬው ግጭት ጋር ሙሉ በሙሉ ማመሳሰል ትክክል አይደለም ይባላል። የአሜሪካን ሀያልነት ከሁለተኛው የዓለም ጦርነት በኋላ ከነበረችው ብሪታንያ ጋር መወዳደር አይችሉም። ሁሉም ሀያላን ሀገራት ግን ከፍና ዝቅ ማለታቸው የሚጠበቅ ነው። ቻይና በማንሰራራት ላይ በምትገኝበት ወቅት አሜሪካ ተመሳሳይ ነገር ከገጠማት ይህ በታሪክ ምሁራን እንደ አንድ ርዕስ ጉዳይ ሊጻፍ ይችላል። ሁኔታዎችን ለመረዳት በ70 ዓመታት ውስጥ ታሪክ የፈጠረው ተጨማሪ ትምህርት መመልከት ጠቃሚ ነው። የ1973ቱ የነዳጅ ዋጋ በቀጣዮቹ 10 ዓመታት ውስጥ ከፍተኛ ጉዳት የሚያደርሱ ቁልፍ የሆኑ የኢኮኖሚ የደም ስሮችን ማስተጓጎል በመቀጠሉ አካሄዱ ሊገመት የሚችል መሆኑን ታዛቢዎች ገልጸዋል። አንደኛው ደግሞ የስዊዝ ዘመቻ ከተጠናቀቀ ከ20 ዓመታት ባነሰ ጊዜ ውስጥ የተከሰተ ነው። በአውሮፓውያኑ 1973 በእስራኤል በግብፅና በሶሪያ መካከል ጦርነት ተካሂዷል። የዮም ኩፐር ጦርነት ተብሎ በሚጠራው በዚህ ጦርነት ግብፅና ሶሪያ በእስራኤል ላይ ድንገተኛ ጥቃት ሰነዘሩ። አሜሪካም የጦር መሳሪያ ለእስራኤል በስፋት ሰጠች። የአረብ ሀገራት የዓለም የነዳጅ ዋጋን በከፍተኛ ሁኔታ ከፍ የሚያደርግና በምዕራብ አውሮፓ ብዙ ጉዳት የሚያስከትል ማዕቀብ በመጣል ተቃውመዋል። የወቅቱ የሳውዲ አረቢያ የነዳጅ ሚኒስትር ሼህ አህመድ ዛኪ ያማኒ እንደ ነዳጅ ያሉ ሀብቶች በዓለም አቀፍ ገበያዎች ላይ ተጽዕኖ ፈጣሪ መሳሪያ ሆነው ሊያገለግሉ እንደሚችሉ በግልጽ ተናግረዋል። የአረብ ዓለምን ከፍተኛ ምርት የነዳጅ የጦር መሳሪያ ሲሉ ገልጸውታል። ይህም የዓለም ኢኮኖሚን
በፍጥነት ሊያወድም ይችላል። ማዕቀቡ ለ5 ወራት ቢዘልቅም ባለሙያዎች ግን ተጽዕኖ ለ10 ዓመታት ቀጥሏል ይላሉ። ለምሳሌም በአሜሪካና በነዳጅ ላይ በጣም ጥገኛ በሆኑት ሀገራት ላይ የዋጋ ግሽበት አስከትሏል። ምንም እንኳን ነዳጅ ከ50 ዓመታት በፊት በዓለም አቀፍ ደረጃ የነበረው የበላይነት አሁን አብሮት የለም። ዓለም አቀፍ የነዳጅ ፍላጎት ከመቀነሱም በላይ በተለይ ምዕራቡ ዓለም አማራጭ የኃይል ምንጮችን በመጠቀም ላይ ይገኛል። ሆኖም በ1973 እና ከዚያ በኋላ የተከሰቱት ሁኔታዎች ለትራምፕ ቁልፍ ትምህርትን ይሰጣሉ። አሜሪካ አሁን ከውጭ ከምታስገባው በላይ ነዳጅ በራሷ ብታመርትም አሁንም ከፍተኛ መጠን ያለው ድፍድፍ ነዳጅ ከውጭ ታስገባለች። በዚህ ምክንያትም በዓለም አቀፍ ገበያ ለሚወሰነው የነዳጅ ዋጋ ተጋላጭ ናት። ይህ ደግሞ የአሜሪካውያንን ሸማቾች ኑሮ ይጎዳል። በተጨማሪም አገሪቱ በእስያ ባሉ ቁልፍ የንግድ አጋሮች ምክንያት በተዘዋዋሪ ተጽዕኖ ሊያድርባት ይችላል። አሁን እየሆነ ያለው ነገር ሳውዲና ኤሚሬትስን የመሳሰሉ ሀገራትን ነዳጃቸውን በአውሮፓ ላሉ ደንበኞቻቸው እንደማይሸጡ መግለጻቸው አይደለም። ነገር ግን ኢራንና ሁቲዎች ወደ ገበያ ለማድረስ የሚያደርጉትን ጉዞዎች በጣም አስቸጋሪ እያደረጉት ነው። ነዳጅ በጣም አስፈላጊ ነው። ይህንን አቅርቦት ካቋረጡት በርካታ ዓለም አቀፍ ችግሮች ይከሰታሉ። የኢራን ኢራቅ ጦርነት የታሪክ ምሁራን እንደሚሉት በአውሮፓውያኑ 1980ዎቹ ውስጥ የተከናወነው የኢራንና የኢራቅ ጦርነት የዋሽንግተን ጠላቶች ወሳኝ የኢኮኖሚ መስመሮችን እንዴት ማገድ እንደሚችሉ በማሳየት ለትራምፕ ትምህርት የሚሰጡ የቅርብ ጊዜ ታሪካዊ ምሳሌዎች ናቸው። በዚያ ጦርነት ወቅት በሆርሙዝ ወሽመጥ ላይ የሚጓዙ መርከቦች በቴህራንና በባግዳድ ኢላማ ተደርገው ነበር። ይህም ዓለም አቀፍ ኃይሎችን ወደ ጦርነት ለመሳብ የታለመ እንደሆነ ተንታኞች ይገልጻሉ። በ1980ዎቹ አጋማሽ ላይ ጥቃቶቹ በጣም ከባድ ስለነበሩ ኩዌት መርከቦቿን ለመጠበቅ ዓለም አቀፍ እርዳታ ጠየቀች። በቀዝቃዛው ጦርነት ባላንጣዋ ሩሲያ ላለመቀደም በሚል ዋሽንግተን ተስማማች። ዘመቻ አርነስት ዊል ተብሎ በተሰየመው ስምምነት መርከቦችን በአጃቢ የማንቀሳቀስ ስራ የተጀመረው በአውሮፓውያኑ ሐምሌ 1987 ነበር። ብዙም ሳይቆይ ግን ብሪጅተን የተሰኘውና በአጃቢነት የተመደበችው መርከብ በኢራን መመታቷ ለአሜሪካ ትልቅ ውርደት ሆነ። ባለሙያዎች እንደሚሉት ይህ ክስተት ዋሽንግተን ባህር ላይ የተጠመዱ ፈንጂዎችን የማስገድ ችሎታዋ ላይ ጥያቄ አስነስቷል። ትራምፕ ከኢራን ጋር በሚደረገው በአሁኑ ጦርነት ሌሎች ሀገራት የባህር ኃይል አጃቢዎችን በማቅረብ የሆርሙዝ ወሽመጥ ክፍት እንዲሆን ድጋፍ እንዲሰጡ ጥሪ ማቅረባቸው መልእክቱን ግልጽ ያደርጓል። በአሁኑ ወቅት የዋሽንግተን ፈተና የበለጠ ከባድ ነው ይላሉ ተንታኞች። የጦር መሳሪያዎችን ማሻሻል፣ ለምሳሌ ድሮኖች መስፋፋትና ኢራን ከኢራቅ ጋር የረዥም ጊዜ ጦርነት ውስጥ አለመሆኗን ይጠቅሳሉ። በአሁኑ ጦርነት ውስጥ ለተሳተፉ ዋና ዋና ተዋናዮች በሙሉ ታሪክ ብዙ ትምህርትን ይሰጣል። ይህንንም የሚገነዘቡበት መንገድ በዓለም አቀፍ ደረጃ በሚካሄድ ለውጥና የጦርነት ጊዜ ላይ ተጽዕኖ ሊያሳድር ይችላል።